ዛሬ ደግሞ እንደዚህ ሲነኩት ብቻ የሚፈረከስ ዶሮና እንደዚህ አይነት የበግ ጥብስ ያገኘው በቤላ ላሳያችሁ። የቤቱ ስም ሙጥማ ሆቴል ሲባል ከረጅም ጊዜ ጀምሮ የአበሻም ሆነ የውጭ ምግቦች በማቅረብ በተለይ ፒያሳ አካባቢ በጣም ታዋቂ ነው። ቤታቸው ሁለት አይነት ሜኑ ሲኖራቸው አንዱ የአበሻ ሲሆን አንዱ የውጭ ነው። ሜኑአቸውንም ለማንበብ ይሄንን QR ኮድ በስልካችሁ ስካን ማድረግ አለባችሁ። የትኛውንም ምግብ ስታዙ ምግባችሁ ከመቅረቡ በፊት እንደዚህ አይነት አትክልት ሾርባ ይቀርብላችኋል። እኛ ከውጭ ሜኗቸው ሃፍ ሮስት ቺክን አዘን የነበር ሲሆን ከአበሻ ደግሞ የበግ ጥብሳቸውን አዘን ነበር። አቀራረባቸውም እንደምታዩት ይመስል ነበር። እኛ በሄደን ሰዓት ግራውንድ ፍሎር በጣም ብዙ ሰው ስለነበር መቅረጽ አልቻልንም ነበር። አንደኛ ፎቅ ላይ ግን ትንሽ ሰው ስለነበር የተወሰነ ያህል መቅረጽ ችለናል። ሮስት ቺክናቸው ሲቀርብ ይሄንን ሲመስል ሩዝ፣ ሚክስ ሳላድ እና ዶሮ የተሰራበት በያም የተሰራ ሶስ እላዩ ላይ አብሮት ይቀርባል። አቀራረቡም እንደምታዩት በጣም የሚያስጎመጅ ነበር። ቺክኑም በጣም ከመብሰሉ የተነሳ እንደዚህ ስትነኩት ራሱ ወዲያው ይፈረከስ ነበር። ቴስቱም በጣም አሪፍ ሲሆን እኔ አዲስ አበባ ከሞከርኳቸው ቺክኖች በጣም አሪፍ ከምላቸው አንዱ ነው። ከአበሻ ሜኗቸው ያዘዝነው የበግ ጥብስ ሲሆን አቀራረቡ ይሄንን ሲመስል አሰራሩም ሆነ ጣዕሙ ቲፒካሊ ስጋ ቤቶች ከምታገኙት ጥብስ በጣም የተለየ ነው። ቴስቱም ለኔ በጣም የሚገርም ነበር። የተለያዩ ምግቦች መሞከር የምትወዱ ሰዎች በተለይ ፒያሳ አካባቢ ከሆናችሁ የዚህን ቤት ምግቦች ሞክሯቸውና አስተያየታችሁን ንገሩኝ።